ታሪካችን የሚጀምረው በሃያዎቹ መጨረሻ የዕድሜ ክልል ውስጥ የምትገኘውንና የቤት እንስሳ ሐኪም የሆነችውን ሃሩን እያስመለከተን ነው። በፊልሙ መክፈቻ ላይም ሃሩ የሰርግ ልብሷን ለብሳ በሰዎች መሃል እየሮጠች ልታገባው የነበረውን ሰው ስታሳድድ እንመለከታለን። ከብዙ ሩጫ በኋላም ደርሳበት ለምን እንደዚህ እያደረገ እንዳለ ትጠይቀዋለች። ነገር ግን ከአፉ የምትሰማው እውነት መደንገጥን አልፎ ልቧን የሚሰብር ሆኖ እናገኘዋለን። ፍቅረኛዋም ያለፉትን 2 ዓመታት ሙሉ ሲያታልላት እንደቆየና ቀድሞውኑም ባለትዳር እንደሆነ ከወር በኋላም ልጅ እንደሚጠብቅ ከራሱ አንደበት ትሰማለች። እሱም የጥፋተኝነት ስሜት በተጫነው ሁኔታ ሚስጥሩን ለመናገር አመቺ ጊዜና እድልን ሲጠብቅ እንደቆየ በመናገር እየተማጸነ ይቅርታ ጠይቋት በችኮላ ጥሏት ይሄዳል። ሃሩን በደረሰባት ድንጋጤና ክህደት ልቧ ክፉኛ ቢሰበርም አሁን ላይ ግን ምንም ማድረግ እንደማትችል ስለተረዳች የተሰማትን መራር ሐዘንና ብስጭት ለመግለጽ በእጇ የያዘችውን የአበባ ጉንጉን አናቱ ላይ ትወረውርበታለች። ቀናት በቀናት ላይም ተደራርበው 1 ድፍን ዓመት ያልፋል። ሃሩ በተወሰነ ደረጃ ህይወቷን ያመቻቸችና መረጋጋትን ያገኘች ብትመስልም ነገር ግን ከፍቅር ጋር በተያያዘ እጅግ ጠንቃቃና ስጋት ያደረባት ሆና እናገኛታለን። አንድ ቀንም ወደ ስራዋ በመጓዝ ላይ ሳለች ለቅስፈት ቆም ብላ በስልኳ ላይ እስከዛሬ አይተው የማታውቀውን አንድ ፍቅረኛ አገናኝ የሚል አፕሊኬሽን ተመልክታ ግራ መጋባት ትጀምራለች። ልክ በዚሁ ወቅትም ዩ የተባለ አንድ ወጣት ጊታሩን እንደያዘ ሳያስበው ይገጫትና ስልኳ ከእጁ አምልጧት መሬት ላይ ይወድቃል። እሱም ሁኔታው አስደንግጦት ስልኳን በችኮላ ከመሬት ላይ አንስቶ እየሰጣት እያለ ፍቅረኛ አገናኝ የሚለውን አፕሊኬሽን በአጋጣሚ ያስተውለዋል። ለሷም የሚሆን ጥሩ ሰውን እንድታገኝ መልካም ምኞቱን ገልጾላት መንገዱን ይቀጥላል። በዚያኑ ቀን ከሰዓት ላይም ሃሩ የምትሰራበት ቦታ የረጅም ጊዜ ደንበኛ የሆነችው ሱኪሳኪ ሃሩን በከባድ ሐሳብ ውስጥ ተውጣ ስትመለከታት ምን ሆና እንደሆነ ትጠይቃታለች። ሃሩን በልቧ ውስጥ ሲብሰለሰል የነበረውን ምስጢር በማካፈል ከወንዶች ጋር በተያያዘ ምንም አይነት እድል እንደሌላትና በዚህም የተነሳ ተስፋ መቁረጥ እንደጀመረች በሐዘን ተውጣ ትገልጽላታለች። ይህንን የሰማችው ሱኪሳኪም ልታጻናትና ልታበረታታት ከሞከረች በኋላ በሚቀጥሉት ጥቂት ሰዓታት ውስጥ በፍቅር ስሜት የሚቀርቧትን 3 የተለያዩ ወንዶችን እንደምታገኝ ትንቢት በሚመስል መልኩ ነግራት ትታት ትሄዳለች። ሃሩም ትንሽ እንደቆየች የሴቶች የውበት ሳሎን ውስጥ የሚሰራ ሺንታሮ የተባለ አንድ ወጣት ውሻውን ይዞ ወደምትሰራበት ቦታ ብቅ ይላል። ሃሩም እንደ ልማዷ በደማቅ ፈገግታ ከተቀበለችው በኋላ ስራዋን አጠናቃ ውሻውን ታስረክበዋለች። ሃሩና ሺንታሮም ለጥቂት ደቂቃዎች ስለ አንዳንድ ነገር ካወሩ በኋላ ሺንታሮ በድንገት ወደሷ ሊስማት በሚመስል መልኩ ዝቅ ይላል። ሃሩ ባልጠበቀችው ነገር ግራ ብትጋባም እርግጠኛ ሳትሆን ግን ምንም ነገር ማድረግን አልፈለገችም። ሺንታሮም ዝቅ ካለበት በሃሩ ላይ የነበረን የውሻ ጸጉር ይዞ ይነሳል። ከዚያም በመቀጠል ስልኩን ከኪሱ በማውጣት የሆነ መረጃ ተሰጠው እንደሆነ ይጠይቃታል። ሃሩም የስልክ ቁጥሯን ሊጠይቃት እንዳሰበ በመገመት እሷም ቁጥሩን ለመቀበል ስልኳን ታወጣ ጀመር። ነገር ግን በአስቂኝ ሁኔታ ሺንታሮ ለሌላ ጊዜ ቀጠሮ ለመያዝ እንዲመቸው የመስሪያ ቤቱን ቁጥር ብቻ እንደፈለገ ነግሯት ቁጥሩን ወስዶ ጥሏት ይወጣል። ይህ አስደማሚ ታሪክም በሌላኛው ገጽታው ሃሩ ከቅርብ ጓደኛዋና የሥራ ባልደረባዋ ከሆነችው አሳሚ ጋር በአንድ መጠጥ ቤት ውስጥ ተቀምጦ ያስመለክተናል። በዚህ ጊዜም አሳሚ በሥራ ቦታቸው ያሉ ሴቶች በሙሉ በመልከ መልካምነቱ ምክንያት ዩሺ በተባለ የመጠጥ ቤት አስተናጋጅ ላይ የአይነ ፍቅር እንዳለባቸው ትነግራታለች። ይህም በእንዲህ እንዳለ ሃሩ ቅድም መንገድ ላይ በአጋጣሚ የገጫት ልጅ በድንገት ወደዚያው መጠጥ ቤት ሲገባ ትመለከተዋለች። አሳሚም ቢዮንድ ብሮክሊን የተባለ የሙዚቃ ባንድ ድምፃዊ እንደሆነና እጅግ ተወዳጅነትንም እያተረፈ መሆኑን ከገለጸችላት በኋላ የባንዱን የሙዚቃ ቪዲዮዎች በስልኳ ታሳያት ጀመር። ይህንን ያስተዋለው ሚም ወደ እነሱ ጠጋ ብሎ አሳሚን ለድጋፏ ካመሰግናት በኋላ ሃሩን በዛ የፍቅረኛ አገናኝ አፕሊኬሽን ላይ ጥሩ ውጤት አግኝታ እንደሆነ በቀልድ መልክ ጠይቋት ትቷቸው ይሄዳል። አሳሚን በስራ ባህሪያቸው የተነሳ ለፍቅር ግንኙነት ታማኝ የመሆን እድላቸው አነስተኛ ከሆኑት የመጠጥ ቤት አስተናጋጆች፣ የሙዚቃ ባንድ አባላትና የውበት ሳሎን ባለሙያዎች ራሷን እንድትጠብቅና ከነዚህ ሙያተኞች ጋር የፍቅር ግንኙነትን እንዳትጀምር ሃሩን በጥብቅ ታስጠነቅቃታለች። ብዙም ሳይቆዩም በሃሩ ውበት ተማርኮ የነበረው ያ መልከ መልካም የመጠጥ ቤት አስተናጋጁ ዩሺ ወደ ሃሩ በመጠጋት ሊስማት ይሞክራል። እሷ ግን ምንም አይነት ፍላጎት ስላልነበራት ከራሷ ላይ ወደዛ ትገፈትረዋለች። ሃሩም ሌሊት ላይ ወደ ቤቷ ስትመለስ የምትኖርበት አፓርትመንት በእሳት አደጋ መቃጠሉን በአቅራቢያዋ ከነበሩ ፖሊሶች ትረዳለች። ሌላም የምትኖርበት ቦታ ስላልነበራት ለጊዜው ከአያቷ ጋር ለመኖር ትገደዳለች። አያቷም እቤቱ ውስጥ አብሯት የሚኖሩትን ተከራዮች ለሃሩ ታስተዋውቃት ጀመር። ሃሩም ተከራዮቹ ዩ ሺንታሮና ዩሺ መሆናቸውን ስትመለከት የሱኪሳኪ ትንቢት ትዝ ብሏት የምትይዘው እስኪጠፋት ድረስ በድንጋጤ ውስጥ ትገባለች። ገና ከመረጋጋቷም አያቷ ከባለቤቷ ጋር ለጉዞ እንደምትሄድና ሃሩንም የቤቱ አስተዳዳሪ ሆና እስከምትመጣ ድረስ እንድትጠብቃት ትነግራታለች። በዚህ ሁሉ ግርግር መሃል ግን 3 ወንዶች የየራሳቸውን የሴት ጓደኛው ይዘው ሲመጡ የተመለከተችው ሃሩ የሱኪሳኪ ትንቢት ተራ ወሬ እንደሆነ መገመት ትጀምራለች።
በሚቀጥለው ቀንም ሃሩ ዕቃዎቿን እያስተካከለች እያለ ሺንታሮ ወደሷ በመምጣት ሊረዳት እንደሚፈልግ ይገልጽላታል። ለቃሉ ታማኝ ያልሆነው ሺንታሮም ጥቂት የማይረቡ የጅንጀና ቃላቶችን ከሰነዘረ በኋላ ለሥራ አወጣለሁ በማለት ሰበብ ፈልጎ ትቷት ይሄዳል። ልክ እሱ እንደወጣም ዩ በተራው ጊታሩን በከፍተኛ ድምፅ መጫወት ይጀምራል። ሃሩም በንዴት ለምን እንደዚህ እንደሚያደርግ ብትጠይቀው ኩራተኛው ዩ ግን ምንም እንዳልተፈጠረ በማስመሰል በንቀት ይመልስላታል። በኩራቱ የተማረከችው ሃሩም ወደ ክፍሏ ስትመለስ በሚያስገርም ሁኔታ የመጠጥ ቤት አስተናጋጁ ዩሺም በተራው ሊረዳት እየጠበቃት እንደሆነ ትመለከታለች። እሱም ይህ በቅድሚያ የማቀርብልሽ የምስጋና መግለጫ ነው በማለት በድጋሚ ሊስማት ሲሞክር በተግባሩ እጅግ የተበሳጨችው ሃሩ እጁን በማንሳት እንዲያቆም ትነግረዋለች። ልክ በዚህ ቅስፈትም ከዩሺ ጋር የፍቅር ቀጠሮ የነበራት አንዲት ልጅ በቶሎ እንዲወጣ ስትጠራው ዩሺ በድንጋጤ እየተጣደፈ ጥሏት ይወጣል። ሃሩም ሕይወቷ ውስጥ እየተፈጠረ ባለው ነገር በጣም ግራ መጋባት ትጀምራለች። ወደ ሥራ ቦታዋም ስትመለስ ሃሩ ለሱኪሳኪና ለአሳሚ ከሦስቱ የአያቷ ቤት ተከራዮች ጋር በአንድ ላይ መኖር እንደጀመረች ትነግራቸዋለች። ይህንን የሰማችው ሱኪሳኪም ነገሩን እንደ ጥሩ ድል በመቁጠር እዛ መሆኗን እንደወደደችው ብትነግራትም አሳሚ ግን በተገላቢጦሹ ስለ ሦስቱ ሰዎች አደገኛነት እንደገና ታስጠነቅቃታለች። በዚያኑ ምሽትም ወደ ቤቷ ስትመለስ ሃሩ የገዛችውን አይስክሪም ፍሪጅ ውስጥ ካስቀመጠች በኋላ በአቅራቢያው የተቀመጡ ያልተከፈሉ የቤት ኪራይ ደረሰኞችን መመልከት ትጀምራለች። ከደረሰኞቹም ላይ ሦስቱም ወንዶች ወደ ቤት ከገቡ ጊዜ ጀምሮ አንድም ቀን የቤት ኪራይ ከፍለው እንደማያውቁ ትረዳለች። በዚህም እጅግ የተናደደችው ሃሩ ለአያቷ የቤት ኪራይ የመሰብሰብ ዘመቻዋን ትጀምራለች። በመጀመሪያም ወደ ዩሺ በመሄድ ገንዘቡን እንዲከፍል ብትጠይቀውም እሱ ግን የሆነ ምክንያት ፈጣጥሮባት በቶሎ ከፍሉ ይወጣል። ዩንንም በተመሳሳይ ሁኔታ የቤት ኪራዩን እንዲከፍል ስትጠይቀው አስቸኳይ የሚሰራው ሥራ እንዳለበት ነግሯት በሰበብ ያመልጣታል። ትንሽ ቆየት ብሎም ሺንታሮ ከውጪ ሲገባ ሃሩ የቤት ኪራይን ክፈል በሚል አንድ ዱብዳ ትቀበለዋለች። የአራዳ ልጅ የነበረው ሺንታሮም በድንገት እንደታመመና እንዳዞረው በማስመሰል እየተሯሯጠ ወደ ክፍሉ ይገባል። ሃሩ በሁኔታው ተስፋ ቆርጣ ወደ ኪችን በመግባት ያስቀመጠችውን አይስክሪም ብትፈልገውም ነገር ግን ያስቀመጠችበት ቦታ ስላላገኘችው መሰረቁን እርግጠኛ ትሆናለች። በዚህ ደባሪ ስሜት መሃልም ሃሩ ፍሪጅ ውስጥ የምታስቀምጠውን ምግብ እንዳይበሉባት ስሟን እንድትጽፍበት አያቱ ያስቀመጡላትን አንድ ጽሑፍ ከረፈደ በኋላ ትመለከታለች። በብስጭትም ሌላ አይስክሪም ገዝታ በጥንቃቄ ስሟን ከጻፈችበት በኋላ ሻወር ለመውሰድ ወደ መጸዳጃ ቤት ታመራለች። ስትመለስ ግን ያ ሁለተኛ አይስክሪምን በቦታው አለመኖሩን የተመለከተችው ሃሩ ንዴቷ እጥፍ ድርብ ይሆናል። በሚቀጥለው ቀን ምሽትም ሃሩ ዳግመኛ አይስክሪሟ እንዳይሰረቅባት በማሰብ ፍሪጁ አጠገብ አንድ መርፌን ሰክታ አደገኛ ወጥመድ ታዘጋጃለች። ተመልሳ ግን ስትመጣ አይስክሪሙ እንደተለመደው ተሰርቆ ይጠብቃታል። በዚህም በጣም የተበሳጨችው ሃሩ በድንገት ሳታስበው ያስቀመጠችውን መርፌ ረግጣ እሪ ብላ መጮህ ትጀምራለች። ይህንን የሰሙት ሦስት ወንዶችም ወደ እሷ ቢመጡ አይስክሪሙን ማን እንደሰረቀ አንድ ባንድ ታፋጥጣቸው ጀመር። የሰረቀውም ሰውም አምኖ የሚናገር ከሆነ ይቅርታ እንደምታደርግለት ስትናገር ሃሩ ባልጠበቀችው ሁኔታ ሦስቱም አንዳንድ አይስክሪም እንደሰረቋት ያምናሉ። እሷም አስቀጥላ ሁልጊዜም ሻወር ከወሰደች በኋላ አይስክሪም የመብላት ልምድ እንዳላትና ይህም ነቃ ብላ ስራዋን እንድትሰራ ስለሚያግዛት እንደሆነ በብስጭት ትነግራቸዋለች። በዚያው ምሽት በኋላ ላይም ሦስቱም ወንዶች ይቅርታ የጠየቁበትን ማስታወሻ ከተወሰነ አይስክሪም ጋር አስቀምጠውላት ትመለከታለች። ሃሩ ማስታወሻውን አንስታ ማንበብ ስትጀምር ሳታስበው ፊቷ በፈገግታ ይሞላል። በዚያች ሌሊትም ዘና ባለ ገላ መታጠቢያ ውስጥ ሆና እነሱ ባመጡላት አይስክሪም እየተደሰተች ጊዜዋን ታሳልፍ ጀመር። ያቺን ውብ ቅስፈትም ይበልጥ ልዩ ለማድረግ ሺንታሮ ወደሷ በመምጣት ካቀፋት በኋላ አብረው ለእራት እንዲወጡ ይጋብዛታል። በቀጣዩ ቀንም እንደዚሁ ሺንታሮና ሃሩ ምግብ ቤት በመሄድ ምግባቸውን በልተው ልክ ሊወጡ ሲሉ አንዲት ምስጢራዊ ሴት በአቅራቢያቸው ሆና በስውር ስትከታተላቸው እንደነበር ያስተውላሉ። ሃሩ ወደ ስራዋም ስትመለስ አሳሚ የፀጉር አስተካካዮች የሚለማመዱበትን ነገር መግዛት ስለማይችሉ ሴቶችን ለልምምድ እንደሚጠቀሙና እንደሚያታልሉ ከነገረቻት በኋላ እንደ ሺንታሮ ካሉ የፀጉር አስተካካዮች እንድትርቅ በድጋሚ ታስጠነቅቃታለች። ሱኪሳኪ በበኩሏ ግን ሃሩ ከሺንታሮ ጋር ያላትን ግንኙነት እድል እንድትሰጠውና የሚሆነውንም ነገር እንድታይ ትነግራታለች። በዚያም ምሽት ሺንታሮ የሃሩን ፀጉር በሚያምር ሁኔታ እየሰራላት እያለ ዩ ይመለከታቸዋል። የቅናት ስሜት ፊቱ ላይ ቢነበብበትም ኩራተኛው ዩ ግን ምንም ሳይናገር በጸጥታ ትቷቸው ይሄዳል። በማግስቱ ሃሩ በሥራ ቦታዋ ሳለች ያቺ ምግብ ቤት ውስጥ የምታውቃት ምስጢራዊ ሴት አሁንም በስውር እየተከታተለቻት እንደሆነ ስትረዳ ውስጧን ስጋት ይወረዋል። ብዙም ሳትቆይም ሴትዮዋ ከሺንታሮ እንድትርቅ የሚል የማስጠንቀቂያ መልእክትን በስልኳ ትልክላታለች። ሃሩ ይህንን ያልተጠበቀ ክስተትም ለዩ ስትነግረው ሺንታሮ ፀጉራቸውን ለመስራት የሚያቀርባቸው አንዳንድ ሴቶች የሱን የሙያ ፍላጎት በተሳሳተ መንገድ በመረዳት የፍቅር ስሜት እንዳለው ሊያስቡ እንደሚችሉ ያስረዳታል። ልክ በዚህ ውጥረት ውስጥም እንዳሉ በድንገት መብራት ይጠፋል። ቤቱን በድቅድቅ ጨለማ ተውጦ ባለበት ሁኔታ የፊት ለፊት በራቸው በኃይል መንኳኳት ይጀምራል።
ሃሩን በፍርሃት ተውጣ ሰውነቷ መንቀጥቀጥ እንደጀመረ ዩ በአቅራቢያዋ ስለነበር አብሯት እንዲቆይ ትለምነዋለች። እሱም ያለምንም ማንገራገር ጥሏት ላለመሄድ ይስማማል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን በጨለማና በፍርሃት ውስጥም ለጥቂት ጊዜያት ከቆዩ በኋላ ከፍተኛ ድካም ስለተጫጫናቸው ሁለቱም ሳያስቡት አጠገብ ላጠገብ ተኝተው ጣፋጭ እንቅልፍ ይወስዳቸዋል። በማግስቱ ጠዋትም ዩሺ ከሥራ ወደ ቤቱ ሲመለስ ሃሩና ዩ ምንም በማያውቁት ዓለም ውስጥ እንዳሉ ጎን ለጎን ተኝተው ያያቸዋል። ልቡ በቅናትና በንዴት እየተቃጠለም ልክ ሌሎች ሴቶችን እንደሚያደርገው በዚህ ጊዜም አዲስ ዘፈን ለመጻፍ እንዲያግዘው ሃሩን እንደ መሳሪያ እየተጠቀመባት እንደሆነ ዩን በቁጣ ይጠይቀዋል። ዩ ግን ይሄ ንግግር ፍጹም ውሸት እንደሆነና እንደማይቀበለው ይነግረዋል። ብዙም ሳይቆይ ሺንታሮም ወደ ቤት ሲመለስ ሃሩ ስትከታተላት የነበረችውን ሴት በማስታወስ እሱ ጋር ጸጉራቸውን ለመሰራት የሚመጡትን ሴቶች ለየት ያለ ስሜት እንዳለው በማሳየት ልባቸውን እንዳይሰብረው ሐዘን በተሞላው ድምፅ ትነግረዋለች። ይህ የሃሩ ወቀሳም ሺንታሮን በጥልቅ እንዲያስብና ያለፉትንም ድርጊቶቹን በጸጸት እንዲመረምር ያደርገዋል። በመጨረሻም ቃላቱ በዙሪያው ባሉ ሰዎች ላይ ምን ያህል አሉታዊ ተጽዕኖ ሊያሳድር እንደሚችል ይረዳል። ከልብ የመነጨ የጸጸት ስሜትም ስለተሰማው ለሃሩ ይቅርታውን ያቀርብላታል። ሃሩን በተናገረው ነገር እጅግ በመደሰት ይቅርታውን እንደተቀበለችው ተነግረዋለች። በዚያው ቀን በኋላ ላይም ዩ ሃሩን በሥራ ቦታዋ ሊጎበኛት ድንገት ብቅ ይላል። ትንሽ ጊዜንም አብረው እንድታሳልፍ ጠይቋት ተያይዘው ከሥራ ቦታዋ ይወጣሉ። ነገር ግን ልክ ወደ ውጪ እንደወጡ ዩሺ በድብቅ ሲከታተላቸው እንመለከታለን። የሃሩን እጅ በፍቅር ስሜትም ይዞት ወደማይታወቅ ቦታ ሲወስዳት የተመለከተው ዩሺ ፊቱ በቅናት ስሜት ይጠቁራል። ወደ አንድ ኮረብታማ ስፍራም ይዟት ከወጣ በኋላ በአይኖቿ ፊት ያሉትን እጅግ ማራኪ የባህር ዳርቻን እይታ እንድትመለከት ይጋብዛታል። ከዚያም ሳይታሰብ ለባንዱ የቀጥታ የሙዚቃ ኮንሰርት መግቢያ ትኬት በስጦታ መልክ ይሰጣታል። በቀጣዩ ቀን በሥራ ቦታም ሃሩ ወደ ዩ ኮንሰርት ለመሄድ እንዳሰበች የተረዳችው አሳሚ የሙዚቃ ባንድ ውስጥ ያሉ ወንዶች ለገንዘብና ለዝና ሲሉ ሴቶችን እንደሚያታልሉ፣ የራሳቸውን ፍላጎት ለማሳካት እንደሚጠቀሙባቸው በድጋሚ በጥብቅ ታስጠነቅቃታለች። ከዚህም በተጨማሪ ነጭ ሸሚዝ፣ ቀሚስና ከፍ ያለ ተረከዝንም ያለው ጫማ የሚለብሱ ሴቶች ብዙውን ጊዜ የቡድኑን አባላት በጭፍን የሚከተሉና ግሩፒስትም ተብለው እንደሚጠሩ ትነግራታለች። ሃሩ ግን ይህንን ማስጠንቀቂያም ቢሆን ከቁም ነገር ሳትቆጥረው ወደ ጎን በመተው ወደ ኮንሰርቱ ታቀናለች። ኮንሰርቱ ወደሚካሄድበት ቦታም ስትደርስ አሳሚ በገለጸችላት አለባበስ ያጌጡ በርካታ ሴቶችን ስትመለከት በመገረም አይኖቿ ፈጠው ይቀራሉ። ኮንሰርቱ ካለቀ በኋላም ከነዚህ ሴቶች መካከል አንዷ በድፍረት ወደ ሃሩ ጠጋ ብላ ዩ ቀጣዩን ዘፈኑን ለመጻፍ እንደመነሳሻ ሊጠቀምባት ያሰባት ሴት እንደሆነች በንቀት ስሜት ትነግራታለች። ይህ የሴትዮዋ ንግግር ሃሩን ክፉኛ ስላበሳጫትም ወደ ቤቷ እንደተመለሰች ዩንን በግልጽ ለምን ሴቶችን ለዘፈን መነሳሻነት ብቻ እንደሚያገኝና የራሱ ፍላጎት መፈጸሚያ እንደሚያደርጋቸው ከጠየቀችው በኋላ ይህ ድርጊቱ እጅግ አጸያፊ መሆኑን ትገልጽለታለች። አስቀጥላም ሴቶችን በቁም ነገር መያዝና ስሜታቸውን ማክበር ካልጀመረ በጭራሽ ልብ የሚነካና እውነተኛ ዘፈን መጻፍ እንደማይችል በምሬት ታስረዳዋለች። የሃሩ ንግግርም ልቡን ስለነካው ወደ እሷ በመጠጋት ፍቅረኛው እንድትሆን በድንገት ይጠይቃታል። ይህ ያልተጠበቀ ጥያቄው ግን ሁኔታውን አባብሶት ወደ መራር ጭቅጭቅና ንትርክ ያመራሉ። ሆኖም ግን በማግስቱ ዩ አዲስ የጻፈውን ዘፈን በጊታሩ ይጫወትላት ጀመር። በሙዚቃው ልቧ የተነካው ሃሩም ዩንን ለመታረቅና ወዳጅነታቸውንም ለመመለስ ትወስናለች። በዚያኑ ቀን ምሽት ላይም ዩሺ ሲያ ከተባለች አንዲት ሴት ጋር አብሮ እያለ ሃሩ በበሩ ክፍተት በኩል በድብቅ ዩሺ ወደ ሲያ ተጠግቶ ሊስማት ሲሞክር ትመለከተዋለች። ሃሩም በልቧ ውስጥ ያለ ምክንያት ያልተለመደ የቅናት ስሜት ሲቀሰቀስባት በስሜቷ ግራ መጋባት ትጀምራለች። በማግስቱም ዩሺ አዲስ የፈጠረውን የኮክቴል መጠጥ እንድትቀምስለት ወደ መጠጥ ቤቱ ይጋብዛታል። ሃሩም በደስታ ግብዣውን ከተቀበለችው በኋላ እንደ ልማዷ ይህንን ለጓደኛዋ ለአሳሚ ትነግራታለች። አሳሚም እንደተለመደው ሐሳቡን በማጣጣል የመጠጥ ቤት አስተናጋጆች የሰዎችን ስሜት በማዳመጥ የተካኑ በመሆናቸው ይህንን ችሎታቸውንም ሴቶችን ለመቅረብና ለማዳመጥ እንደሚጠቀሙበት፣ መጠጥ ቤቶች ደግሞ ለሴቶች ገንዘባቸውንና ልባቸውን የሚያጡባቸው ጥልቅ የኪሳራ ጉድጓዶች እንደሆኑ በማስጠንቀቅ ሃሩን እንዳትሄድ ከሐሳቧ ልታስቀይራት ትሞክራለች። ብዙም ሳይቆዩም ሱኪሳኪ ወደ እነሱ በመምጣት ዩሺ ከዚህ ቀደም ትዳር መስርቶ የተፋታ ሰው መሆኑን እንደደረሰችበት ለሃሩ ትነግራታለች። ይህንን የሰማችው አሳሚም ያለምንም ማመንታት ለፍቻቸው ምክንያት የዩሺ ታማኝ አለመሆን እንደሆነ በማያጠራጥር ሁኔታ ትደመድማለች። በኋላ ላይ ሃሩ ወደ ቤት ስትመለስ ዩሺን ከሲያ ጋር ሆኖ ከቤት ሲወጣ ታየዋለች። ተመልሶ ወደ ቤት እንደመጣም ሃሩ ወደ መጠጥ ቤቱ ለኮክቴል ግብዣ እንደማትመጣና በምትኩም አብራው ያለችውን ጓደኛውን እንዲጋብዛት ተነግረዋለች። ዩሺ ሁኔታው ግራ ቢያጋባውም የሃሩን ግልጽ መልእክት ግን ከግምቱ ሳያስገባ ከሲያ ጋር ያለው ግንኙነት ግዴለሽነት የተሞላበትና ከቁም ነገርም እንደማይቆጥረው ይነግራታል።
በቀጣዩ ቀንም ሃሩ በስራ ቦታዋ ሳለች ሲያ የቤት እንስሳዋን ይዛ ለሕክምና ትመጣለች። ሁለቱ ሲነጋገሩም ሲያ የዩሺ እህት መሆኗን የተረዳችው ሃሩ ነገሩ በጣም ያስገርማታል። ሲያም አስቀጥላ የዩሺ ፍቺ ምክንያት እሱ ሳይሆን ሚስቱ ከሌላ ወንድ ጋር ግንኙነት መጀመሯ እንደነበረ በወሬያቸው መሃል ታጫውታታለች። ሃሩም ዩሺ ላይ ቀደም ብላ በተሳሳተ መንገድ በመፍረዷ የጥፋተኝነት ስሜት ስለተሰማት ወደ መጠጥ ቤቱ በመሄድ ከልቧ ይቅርታ ትጠይቋለች። ሃሩም ይቅርታ ከጠየቀችው በኋላ ተመልሳ ልትሄድ ስትዘጋጅ ዩሺ እንደገና ያንን አጋጣሚ ተጠቅሞ ሊስማት ይሞክራል። እሷም ልክ እንደቀደመው ጊዜ በነገሩ በመበሳጨት እንዲያቆም ትነግረዋለች። ልክ በዚህ ቅስፈትም ሺንታሮ በአጋጣሚ በአቅራቢያቸው ሲያልፍ ሁለቱ ጥልቅ ስሜት ውስጥ ሆነው ሊሳሳሙ እንደሆነ ስለገመተ ውስጡ በቅናት ይሞላል። በማግስቱ ጠዋትም ሃሩ በከባድ ጉንፋንና ትኩሳት ታማ ካልጓ ስትነቃ ዩሺ ለበሽታዋ ምክንያት እሱ እንደሆነ በማመን ራሱን እየወቀሰ ከልቡ ይቅርታ ይጠይቃታል። ሺንታሮም ሃሩ ከክፍሉ ከወጣች በኋላ በቀደመው ቀን ባየው ትዕይንት እጅግ ተናዶ ስለነበር ዩሺን በእውነቱ የወዳት እንደሆነ በቀጥታ ይጠይቀዋል። ዩ በበኩሉ ሁለቱ ጓደኞቹ ስለምን እያወሩ እንደሆነ ምንም ፍንጭ ስላልነበረው ግራ ተጋብቶ ይመለከታቸው ጀመር። በዚህ መሃልም ሺንታሮ በሁለቱም ፊት ቆሞ ሃሩን እንደሚወዳትና እነሱም ይህንን ተረድተው ሃሩን የሱ ለማድረግ እንዲረዱት ይጠይቃቸዋል። ይህ ያልተጠበቀ መግለጫ ግን በዩና በዩሺ ልብ ውስጥ ከባድ የቅናት ስሜትን ከመቀስቀስ ውጪ ምንም የሚጠቅም ነገር ሆኖ ሊያገኘው አልቻለም። ሃሩን በያዛት የዝንጀሮ ጉንፋን ታማ በተኛችበት ሶስቱም ወንዶች እንደየአቅማቸው ሊንከባከቧት ይሞክራሉ። ዩሺና ሺንታሮ ምግብ ሲያዘጋጁላት ዩ ግን በአስቂኝና በሚያሳዝን ሁኔታ የተቅማጥ መድኃኒትና የህመም ማስታገሻ ይዞላት በመምጣት እነዚህ ከሁሉም መድኃኒቶች ሁሉ እየተሻሉና ፈዋሽ እንደሆኑ ይከራከራል። ዩ በተጨማሪም በጊታሩ ዜማ በመፍጠርና በመጫወት ሊያበረታታትና ከህመሟ ሊያዘናጋት ይጣጣር ጀመር። ዩሺና ሺንታሮ ሃሩን በአግባቡ ለመንከባከብ ከስራ እረፍት ወስደው አብረዋት ለመቆየት ይወስናሉ። በመጨረሻም ሺንታሮ በባለፈው ያየውን ክስተት ለዩ አንድ በአንድ መናገር ይጀምራል። ዩም ይህንን ሲሰማ ቀናት አንጨርጭሮት ዩሺን በንዴት ይቆጣው ጀመር። ዩሺ ግን የዩ ድንገተኛ ንዴት ምክንያት ስላልገባው ግራ መጋባት ምንም ሳይመልስላቸው ይቀራል። ሺንታሮም ልክ ዩሺን እንደጠየቀው ሁሉ ዩንም ይወዳት እንደሆነ ቢጠይቀው ዩ ግን ጉዳዩን አጥብቆ ያስተባብላል። ይህንን ሁሉ ስታስተውል የነበረችው አሳሚም በስተመጨረሻ ወንዶቹ ከልብ እንደሚያስቡላትና እንደሚጨነቁላት ለሃሩ ከገለጸች በኋላ ከሶስቱ ወንዶች ግን ለማን የተለየ ስሜት እንዳላት ተጠይቃታለች። የሃሩ መልስም እንደጠበቀችው ግልጽ ያልሆነና አሻሚ ይሆንባታል። አሳሚም ሃሩን እውነቱን እየደበቀች እንደሆነና ምንም እንደማታውቅም እያስመሰለች እንዳለች ተነግራታለች። ከጥቂት ቀናት በኋላም የሃሩን የቀድሞ ፍቅረኛ የሚመስል ማካቶ የተባለ የመድረክ ተዋናይ አንድ የቲያትር ማስመረቂያ ትኬት ለሃሩ በእጇ ይሰጣታል። ሃሩን በልጁና በቀድሞ ፍቅረኛዋ መካከል ባለው አስገራሚ መመሳሰል ተገርማ ምንም ቃል ሳትተነፍስ ማካቶን በትኩረት ትመለከተው ጀመር። እሱም ወደ እሷ መጥቶ ስልኳን ተቀብሏት በስተመጨረሻም ተገናኝተው ሻይ ቡና እንደሚሉ ተስማምተው ይለያያሉ። ከጊዜ በኋላም ሃሩ የቀድሞ ፍቅረኛዋን እጅግ ከሚመስለው የመድረክ ተዋናይ ጋር ስለተገናኘችበት ሁኔታ ለጓደኛዋ ለአሳሚ ታጫውታታለች። አሳሚም እንደተለመደው የጥንቃቄ ቃሏን በመሰንዘር የመድረክ ተዋናዮች ልክ እንደ መጠጥ ቤት አስተናጋጆች፣ የሙዚቃ ባንድ አባላትና የውበት ባለሙያዎች ሁሉ አደገኛ እንደሆኑና ከዚህም በላይ አብዛኞቹ ከባድ የመጠጥ ሱስ እንዳለባቸው በማስጠንቀቅ ልታስረዳት ትሞክራለች። ሃሩን ማካቶን የቀድሞ ፍቅረኛዋን እንደሚመስል ስትገልጽላት ደግሞ የአሳሚ ተቃውሞ ይበልጥ እየጠነከረ ይሄዳል። ከዚህ ሰው ጋር ምንም አይነት ግንኙነት መጀመር እንደሌለባት በጥብቅ ትመክራታለች። ሃሩ ግን ምክሮቿን ወደ ጎን በመተው ከማካቶ ጋር ለመገናኘት ትወስናለች። በዚያው ምሽትም ዩና ሺንታሮ ሃሩ ወደ ቤት ስትመለስ ከወትሮ በተለየ ሁኔታ ፊቷን በደስታ ፈክቶ ስላስተዋሉ ስለ ሁኔታው እንድትነግራቸው ይጠይቋታል። እሷ ግን ስለ ቀጠሯ ዝርዝር ጉዳይ ብዙም ሳትነግራቸው ሌላ ነገር በመንገድ ታረሳሳቸዋለች። ይህም በእንዲህ እንዳለ አሳሚ ዩሺን በመጠጥ ቤት ውስጥ በአካል አግኝታው ሃሩ ማካቶን ከተባለ የመድረክ ተዋናይ ጋር ለፍቅር ቀጠሮ እንደወጣች ትነግረዋለች። ይህ ዜናም የዩሺ ልብ በከፍተኛ የቅናት ስሜት ይሞላዋል። በማግስቱ ጠዋትም ዩና ሺንታሮ ከመድረክ ተዋናዩ ጋር ለፍቅር ቀጠሮ መውጣቷን ሲገነዘቡ ሁለቱም ከሱ ጋር እንዳትገናኝ ለማሳመን በመሞከር የመድረክ ተዋናዮች በአብዛኛው ገንዘብ እንደሌላቸው፣ ሴቶችንም በማታለል የራሳቸውን ፍላጎት እንደሚፈጽሙና ማራኪ መስለው በመቅረብም እንደሚያታልሉ በማስረዳት ሊያስጠነቅቋት ይሞክራሉ። በዚሁ ሰዓትም ዩሺ በወሬያቸው መሃል ጣልቃ በመግባት ማካቶ ከሱ የተሻለ ሰው እንደሆነና እንዳልሆነ ሃሩን በቀጥታ ይጠይቃታል። እሷ ግን የሶስቱንም ወሬ ችላ በማለት ስለ ማካቶን የተሳሳተ ግንዛቤ እንዳላቸውና እሱ ጥሩ ሰው እንደሆነ በመናገር ሐሳባቸውን ታጣጥለዋለች። በዚያው ምሽት ዩኒቨርስ በሚባል ትልቅ የሙዚቃ ድርጅት ውስጥ የፕሬዝዳንቷ ረዳት በመሆን የምትሰራ አንዲት ሴት ከዩ ባንድ ጋር የመጀመሪያ የሙዚቃ አልበማቸውን እንዲያወጡ ለመነጋገር ትመጣለች። ሃሩም ይህንን አስደሳች ዜና በሰማችበት ቅስፈት
ከማካቶ የቲያትር ትርኢታቸው ለቦታ ኪራይ የሚከፍለው በቂ ገንዘብ ባለመኖሩ ሊሰረዝ እንደሚችልና ገንዘቡንም የሚያበድራቸውን ሰው እንዳጡ የሚገልጽ ተስፋ አስቆራጭ አንድ መልእክት ይላክላታል። ሃሩም መልእክቱን እንዳነበበችው ለችግሩ መፍትሄ ለመፈለግና ማካቶን ለማገዝ በችኮላ ወደሱ መሄድ ትጀምራለች። በሌላ በኩልም ዩና የባንዱ አባላት ከዩኒቨርስ ሙዚቃ ረዳት ጋር ይገናኛሉ። ፕሬዝዳንቷም የመጀመሪያ ዘፈናቸውን በማግስቱ በአካል መስማት እንደምትፈልግ ትነግራቸዋለች። ይህ ትልቅ ዕድል እንዳያመልጣቸው የፈለገው ዩም በሙሉ ቁርጠኝነት ለአልበማቸው መክፈቻ እየጻፈ ያለውን ዘፈን በጊዜው አጠናቆ እንደሚያቀርብ ለባንዱ አባላት ቃል ይገባላቸዋል። በሌላ በኩልም ሃሩ በጥሬ ገንዘብ የተሞላን አንድ ፖስታ ለማካቶን ትሰጠዋለች። እሱም ገንዘቡን የቲያትር ትርኢቱ እንዳለቀ እንደሚመልስላት ቃል ከገባላት በኋላ በእርጋታና በፍቅር ስሜት እያቀፋት የፍቅር ጥያቄን ያቀርብላታል። በሚያሳዝን ሁኔታም ልክ በዚያ የፍቅር ቅስፈት በአጠገባቸው ሲያልፍ የነበረው ዩ ሁለቱን በጥልቅ ስሜት ተቃቅፎ ይመለከታቸዋል። በማግስቱ ጠዋትም ዩ ለሃሩ አልበሙን የመጀመር ጉዳያቸው በዚህ ቀን ሊወሰን እንደሚችል ይነግራታል። እሷም መልካም ዕድል እንዲገጥማቸው ምኞቷን ገልጻለት ወደ ስራዋ ትሄዳለች። ሃሩ ከሄደች በኋላ ግን ዩ ለሺንታሮና ዩሺ ባለፈው ምሽት ሃሩ ለማካቶ ገንዘብ ስትሰጠው በአይኑ እንዳየ ይነግራቸዋል። ዩሺም ይህንን ሲሰማ ማካቶን ከጓደኞቹ ጋር ገንዘቡን በእነሱ መጠጥ ቤቱ ሲያባክነው እንዳየውም ይጨምርላቸዋል። በዚሁ ጊዜም ሺንታሮና ዩሺ የማካቶንን እውነተኛ ማንነት ለማረጋገጥ ዩን ጥለውት ሲወጡ እሱ ግን በሙዚቃው ላይ ለማተኮርና የገባውንም ቃል ለመጠበቅ ይወስናል። ይህ በእንዲህም እንዳለ ማካቶ የሃሩን የጽሑፍ መልእክቶችን ምላሽ መስጠት ሙሉ በሙሉ ያቆማል። ይህም ሃሩን እጅግ እንድትጨነቅና የሆነ የከፋ ነገርም እንደተፈጠረ እንድትገምት ያደርጋታል። ከትንሽ ቆይታ በኋላም ሺንታሮና ዩሺ የጀመሩት ማጣራት ፍሬ አፍርቶ ማካቶ ከሃሩ የተቀበለውን ገንዘብ ለቲያትር ቦታ ኪራይ ከመክፈል ይልቅ ለመጠጥ እንዳዋለው ይደርሱበታል። ዩ በበኩሉ በሙዚቃውና የሚወዳትን ሃሩን ያታለለውን ማካቶን በመጋፈጥ መካከል ባለ ሁለት ሐሳብ አጣብቂኝ ውስጥ ይገባል። በመጨረሻም ለጊዜው ከሌሎቹ ጋር ማካቶንን ለመጋፈጥ መሄድ እንደማይችል ይወስናል። ነገር ግን ሺንታሮ፣ ዩሺና ሃሩ ከማካቶን ጋር በቁጣ እየተከራከሩ ሳለ ዩ በድንገት ባልተጠበቀ ሁኔታ በመምጣት ማካቶንን በኃይለኛ ቡጢ ፊቱን ይመታዋል። በሚያሳዝን ሁኔታም ዩ በዚህ ክስተት በሙዚቃ ቅጂ መለያ ስብሰባው ላይ እንዳይገኝ ያደርገዋል። ይህም ሰበብ የባንዱ ትልቅ ዕድል እንዲከሽፍና ባንዱም እስከ መጨረሻው እንዲበተን ምክንያት ይሆናል። በዚያው ቀን ምሽትም ሺንታሮና ዩሺ ሁለቱም ለሃሩ ያላቸውን የፍቅር ስሜት በድጋሚ ይናዘዛሉ። እሷ ግን በደረሰባት ነገር ሁሉ ልቧ ስለተረበሸ ምንም አይነት ምላሽ ለመስጠት ፍቃደኛ ሳትሆን ትቀራለች። በማግስቱም ቢሆን ሃሩ ሁለቱንም ችላ በማለት ወደ ስራዋ ታቀናለች። ሺንታሮም ለሃሩ የነበረውን የፍቅር ስሜት እንደተናዘዘላት ለዩሺ ይነግረዋል። ዩሺም ምንም ሳይደብቅ እሱም እንደ ጓደኛው ተመሳሳይ ነገርን እንዳደረገ ያረጋግጥለታል። ዩንንም በእሷ ምክንያት ባንዱ ከተበተነበት ጊዜ ጀምሮ አይታው ስለማታወቅ እሱን ለመፈለግ ወደ ክፍሉ ስትገባ ክፍሉ እጅግ በተዝረከረከ ሁኔታ ጊታሩ በአቧራ ተሸፍኖ የአዲሱ የሙዚቃ ወረቀቶችም ተቀዳደው መሬት ላይ ተበትነው ትመለከታለች። ሃሩም የት እንዳለ የሚጠይቁ መልእክቶችን ብትልክለትም ምንም ምላሽን ሳታገኝ ትቀራለች። ሺንታሮም ለዩሺ እሷን ለመጠበቅ ያለውን ቁርጠኛ ፍላጎት ከገለጸለት በኋላ እሱ ግን አሁንም ድረስ በእሷ ላይ የተጫወተባት ከሆነ እንዲያቆምና ነገር ግን ከልቡ ከሆነ ደግሞ ሐሳቡን እንዲገልጽ ይጠይቀዋል። ዩሺም አስቀጥሎ ለሃሩ ከልቡ እንደሚያስብላትና እሱም እስከ መጨረሻው ሊጠብቃት እንደሚፈልግ በጽኑ ያረጋግጥለታል። በዚሁ ጊዜም ሃሩ የዩ ባንድ ልምምድ ወደሚሰሩበት አንድ ስቱዲዮ ታመራለች። እዚያም የባንዱ አባልና የዩ የቅርብ ጓደኛ የሆነውን ታትሱያን ታገኘዋለች። ታትሱያን በከፍተኛ ንዴትና መሬት ተውጦ ዩ የመጀመሪያውን ዘፈን አጠናቆ ለፕሬዝዳንቷ ለማቅረብ ቃል ከገባ በኋላ በወሳኙ የስብሰባ ቀን ግን ጠፍቶ በመቅረቱ ባንዱ እንዲበተንና የሁላቸውም ህልም እንዲከሽፍ ምክንያት እንደሆነ ያስረዳታል። ሃሩም ለታትያ ዩንን ይቅር እንዲለውና ሌላ እድልንም እንዲሰጠው ልታሳምነው ብትሞክርም እሱ ግን በመሬት እምቢ በማለት ከቀሪዎቹ የባንድ አባላቶች ጋር ጥለዋት ይሄዳሉ። ሃሩም ዩ የት ሊሄድ እንደሚችል ግራ ገብቷት ማሰብ ስትጀምር በድንገትም ኮረብታው ላይ ያለው ሁልጊዜ የሚሄድበትና የሚወደው ቦታ ትዝ ይላታል። በችኮላና በተስፋም ወደዚያ ስታመራ በሚያስገርም ሁኔታ ዩን ከሌላ ሴት ጋር ተቀምጦ ታገኘዋለች። የተመለከተችውንም ማመን ያቃታት ሃሩ ልቧ በሐዘን ይሰበራል። ከዩ ጋር የነበረችው ሴትም ሃሩ መምጣቷን ስትመለከት ዩን ሆን ብላ ልትሰማው ትሞክራለች። ምንም እንኳን ዩ በቶሎ ቢያስቆማትም ሃሩ ግን ሴትዮዋ በተጠጋችበት ሁኔታና ቅስፈት እንደተሳሳሙ በማሰብ ክፉኛ ትጎዳለች። በኋላም ሺንታሮ የፀጉር አስተካካይነት ፈተናውን በተሳካ ሁኔታ ካለፈ በኋላ የሃሩን ፀጉር በነፃ ሊሰራላት ፍቃደኝነቷን ይጠይቃታል። ፀጉሯንም በሚያምር ሁኔታ እየሰራላትም ሳለ የፍቅሩን ጥያቄ እንደገና ያነሳባታል።
ሃሩ ግን እሱን እንደ ልብ ጓደኛ እንጂ ከዛ ባለፈ እንደ ፍቅረኛ ልታስበው እንደማትችል በግልጽ በመንገር ጥያቄውን በድጋሚ ውድቅ ታደርግበታለች። ልክ በዚሁ ወቅትም ዩሺ ወደ መጠጥ ቤቱ እንድትመጣ ከደወለላት በኋላ የቦታው ባለቤት መጠጥ ቤቱን በሙሉ ኃላፊነት እንዲያስተዳድር እድል እንደሰጠው በደስታ ይነግራታል። አስቀጥሎም ዩሺ ከሶስቱ ወንዶች መካከል እሱን እንድትመርጠው ጠይቋት ምላሿን ግን ሳይጠብቅ በእርጋታ ያቅፋታል። በሚገርም አጋጣሚም ዩ ልክ በዚሁ ቅስፈት ደርሶ ሁለቱን ተቃቅፎ ይመለከታቸዋል። የተመለከተው ነገር ምቾት ስለነሳውና ልቡም ክፉኛ እንዳይሰበር ስለፈራ ወዲያውኑ ጥሏቸው ይሄዳል። ሃሩም ያለምንም ማመንታት የዩሺን እቅፍ ጥሳ ዩንን ተከተለው ትወጣለች። እሱም ሃሩን ከዩሺ ጋር የፍቅር ግንኙነት ጀምራ እንደሆነ በቀናት ስሜት ሲጠይቃት እሷ ግን የፍጹም እውነት እንዳልሆነ ተነግረዋለች። በቀጣዩ ቀንም ሺንታሮ ዩን አግኝቶት ሃሩ የፍቅር ጥያቄውን ውድቅ እንዳደረገችበት ነገር ግን ስሜቱን በመናዘዙ ምንም እንደማይጸጸትበት ያጫውተዋል። ሃሩም የዩሺ መጠጥ ቤት እየጎበኘች ባለችበት ሰዓት ዩሺ አስተዳዳሪ በመሆኑ ለሚደረገው የመክፈቻ ቀን ስነ ስርዓት በክብር እንድትገኝለት ይጋብዛታል። በሌላ በኩል ዩ የባንዱን አባላት በአካል ቀርቦ ለተፈጠረው ነገር ሁሉ ከልቡ ይቅርታ ከጠየቃቸው በኋላ ሌላ አንድ የመጨረሻ እድልን እንዲሰጡት ይማጸናቸዋል። ታትሱያም ሐሳቡን የቀየረውና ይቅርታ ያደረገለትም በሃሩ ምክንያት እንደሆነ ከገለጸለት በኋላ ተመልሶ እንዲቀላቀላቸው ይፈቅድለታል። ዩም በዚያው ምሽት ለሚካሄደው የቀጥታ የሙዚቃ ዝግጅቱ አንድ ትኬት ለሃሩ ከሰጣት በኋላ እዚያ በናፍቆት እንደሚጠብቃት ነግሯት ይለያያሉ። ዩ ከሄደ በኋላም ዩሺ ወደ ክፍሉ በመምጣት በሚደረገው የመክፈቻ ዝግጅት ላይ ለሷ ልዩ መጠጥን እንደሚያዘጋጅላት ነግሯት ይሄዳል። ሃሩም በዩ የሙዚቃ ዝግጅትና በዩሺ የመጠጥ ቤት የመክፈቻ ስነ ስርዓት መካከል የመምረጥ ከባድ ውሳኔ ውስጥ ራሷን ታገኘዋለች። ከብዙ ማሰብ በኋላም በመጨረሻ ወደ ዩሺ መጠጥ ቤት ዝግጅት ለመሄድ ትወስናለች። በመጠጥ ቤቱ ውስጥ ሆና በደስታ ስታሳልፍ ብትቆይም የዩ የቀጥታ ዝግጅት እያመለጣት እንደሆነ ስታስብ ግን ውስጧን እረፍት ነስቷት ዩሺ ልትሄድ እንደሆነ ትነግረዋለች። እሱም እውነተኛ ማንነቷን ሆና በነፃነት መቅረብ የምትችለውን ያንን ልዩ ሰው አግኝታው እንደሆነ በጥብቅ ይጠይቃታል። ሃሩም መልስ ለመስጠት ስታመነታ የተመለከተው ዩሺ ሐሳቧንና የልቧን ፍላጎት የተረዳ ይመስል ጊዜው ከማለፉና እድሉን ከማጣቷ በፊት ሄዳዩን እንድታገኘው በፍቅር ስሜት ይመክራታል። ሃሩ የቀጥታ ዝግጅቱ ወደሚካሄድበት ቦታ ስትደርስም ዩ ሙሉውን የኮንሰርት አዳራሽ የተከራየው ለሷ ለሚወዳት ሴት ለመስፈን እንደሆነ ስትመለከት እጅግ ትገረማለች። ዩም የሃሩን በቦታው ላይ መገኘት ሲመለከት በሙሉ ስሜት ሆኖ መስፈን ይጀምራል። ሃሩም የዘፈኑን ጥልቅ ግጥሞች ስታዳምጥ ምን ያህል ከልቡ እንደሚወዳት መረዳት ትጀምራለች። በዚህም እጅግ ልቧ የተነካው ሃሩ ምንም እንኳን እንባዋን ለመቆጣጠር ብትሞክርም የስሜቷ ጥልቀት ግን አይሎባት እንባዋን ማቆም ያቅታታል። ዘፈኑ ካለቀ በኋላም ዩ በመጨረሻ የፍቅር ጥያቄውን በይፋ ያቀርብላታል። ሃሩም እንደምትወደው በግልጽ ብትነግረውም እውነተኛ ፍቅርን ከውስጧ ለመረዳትና ለመለማመድ የተወሰነ ጊዜ መውሰድ እንደምትፈልግ ነግራው ለሰጠችው አሻሚ መልስ ይቅርታዋን ትጠይቀዋለች። ዩ ግን እስከዚያው ድረስ በትዕግስት እንደሚጠብቃትና ስሜቷንም እርግጠኛ እስክትሆን ድረስ ለሷ መስፈኑንና ፍቅሩን መግለጹን እንደሚቀጥል ያረጋግጥላታል። በማግስቱም ሃሩን ወደ ሙዚቃ ቅጂ መመረጫ ዝግጅቱ እየሸኘችው እያለ የዩኒቨርስ ሙዚቃ ፕሬዝዳንት ያቺ የረጅም ጊዜ ደንበኛዋና የትንቢቱ ባለቤት ሱኪሳኪ መሆኗን ትረዳለች። በዚህም እጅግ የተደነቀችው ሃሩ ቃላት እንኳን ለመተንፈስ ሳትችል ደርቃ ትቀራለች። እነ ሱኪሳኪም በዩ የሙዚቃ ቅጂ በጣም ደስተኛ ስለነበሩ በይፋ ኮንትራት ይፈራረማሉ። በመጨረሻም ሃሩ ከሶስት ወንዶች ጋር ያሳለፈችው ውጥረት የበዛበት ነገር ግን ብዙ ያስተማራት ጊዜ ሊያበቃ እንደሆነ ስታስብ አያቷ ከውጭ ሀገር ደውላላት ሽርሽሯን ለተጨማሪ 3 ወራት እንዳራዘመችውና ስለዚህም ከሶስቱ ወንዶች ጋር መኖሯን እንደምትቀጥል ስትነግራት እያስመለከተን ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩ። በቃ ይመቻችሁ።